ሰላም ጤና ይስጥልን ክቡራን አድማጮቻችን እንኳን ወደ ኳስ ነጋሪ በደህና መጣችሁ። ዛሬ ከዚህ ወርልድ ካፕ በጣም የሚጠበቅ ጨዋታ ይካሄዳል። ብራዚል ከኖርዌይ፣ ቪኒሺየስ ጁኒየር ከኤርሊንግ ሃላንድ ይገጥማሉ። ኔይማር ሊጫወት ይችላል ተብሎ ይጠበቃል። ትልቅ ጨዋታ ነው እንግዲህ የሚሆነው እንግዲህ የዛሬው ምሽቱ ጨዋታ ትንተናችንን ይዘንላችሁ መጥተናል። እኛም በበኩላችን ወንበራችሁን ያዙ፣ እንደተለመደው ትንተናው ይጀምራል። የብራዚልን ጉዞ ስንመለከት እንግዲህ ብራዚል በካርሎ አንቸሎቲ እየተመራች ሲሆን በምድብ ጨዋታ ጃፓንን 2-1 አሸንፋ ጠንካራ ጅምር አድርጋለች። አንቸሎቲ ክለብ ደረጃ ከማሰልጠን ልምድ ወደ ብሔራዊ ቡድን በመምጣት ትልቅ ተስፋ ይዘው መጥተዋል። የብራዚል ስታቲክስ በጣም አስደናቂ ነው። በአማካይ 2.25 ግብ በጨዋታ እያስቆጠረች 3.02 የግብ ዕድል አላት። ይህ ከውድድሩ ከፍተኛ ደረጃ ውስጥ ያስቀምጣታል። ትልቁ ጥያቄ እንግዲህ የኔይማር ጉዳይ ነው። ገና በዚህ ውድድር ትልቅ ደቂቃ አላገኘም። አንቸሎቲ ግን በዚህ ጨዋታ እድል ይሰጠው እንደሆነ እየተጠበቀ ይገኛል። ቪኒሺየስ ጁኒየር ደግሞ ቁልፍ ተጫዋች ሲሆን ከሪያል ማድሪድ ልምዱን ወደ ብሔራዊ ቡድን በማምጣት ትልቅ አስተዋጽኦ እያደረገ ይገኛል። እንግዲህ የኖርዌይን ጉዞ ስንመለከት ኖርዌይ በበኩሏ ትልቅ ታሪክ ልትሰራ እየሞከረች ነው። በምድብ ጨዋታ አይቮሪ ኮስትን 2-1 አሸንፋ ኤርሊንግ ሃላንድ ደግሞ ግንባር ቀደም ተጫዋች ሆኖ አገልግሏል። በዛ ጨዋታ ኖርዌይ በታሪኳ ወደ ወርልድ ካፕ ኳርተር ፍጻሜ ገብታ አታውቅም። ዛሬ ካለፈች ግን ለመጀመሪያ ጊዜ ይህ ታሪክ ልትጽፍ ትችላለች። ሃላንድ ብቻ ሳይሆን ኖርዌይ ጠንካራ የቡድን መንፈስ ያላት ሀገር ናት። ቀደም ብለው ካልተጠበቁ ቡድኖችም አንዷ ነበረች። እንግዲህ ስታቲክሱ የሚያደላው ወደ ብራዚል ነው። ሆኖም ግን እንግዲህ ይሄ ጨዋታ በጣም አጓጊ ስለሆነ በጣም እየተጠበቀ ይገኛል። ታሪካዊ ግንኙነታቸው ስንመለከት ደግሞ እነዚህ ሁለቱ ቡድኖች ከዚህ በፊት 2 ጊዜ ብቻ ተገናኝተዋል። አንዱ የወዳጅነት ጨዋታ ላይ አንድ አቻ የወጡ ሲሆን ሌላው ደግሞ በ1998 ወርልድ ካፕ ላይ 2-1 አሸንፋ ነበር ብራዚል። ይህ ትንሽ ታሪክ ስለሆነ ዛሬ ጨዋታውን ትኩስና ያልተጠበቀ ውጤት ሊያመጣ ይችላል ተብሎ እንግዲህ ይገመታል ማለት ነው። እንግዲህ ይህ ጨዋታ በእውነት በሁለት ኮከቦች መካከል ፍልሚያ ተብሎ ተገልጿል። ኤርሊንግ ሃላንድ ከዚህ ትውልድ ትልቁ ግብ አግቢ ተብሎ የሚታሰበው ኖርዌይን ለመጀመሪያ ጊዜ ወደ ኳርተር ፍጻሜ ለማድረስ እየሞከረ ነው። ቪኒሺየስ ጁኒየር በበኩሉ ብራዚልን ከ2002 ወዲህ ላላገኘችው ማዕረግ ለመምራት እየሞከረ ይገኛል። እንግዲህ ሁለቱም ተጫዋቾች ከክለብ ደረጃ ከማንቸስተር ሲቲ እና ከሪያል ማድሪድ ትልቅ ልምድ ያመጣሉ። ይህ ፍልሚያ ብቻውን ለመመልከት የሚያበቃ ነው ማለት ነው። እንግዲህ ስታቲክስ በጣም ብራዚልን ነው የሚደግፈው። አይታወቅም እንግዲህ ትላልቅ ተጫዋቾች ያሉባት ክለብ ስለሆነች ኖርዌይም በዚህ ጨዋታ ትልቅ ታሪክ ልትሰራ ትችላለች። እንግዲህ ዛሬ ትልቅ ጨዋታ ነው የሚጠብቀን። ውጤቱን ተከትሎ ነገ ሙሉ ዝግጅት ይዘንላችሁ እንመጣለን። ትንበያችሁ ምንድን ነው? ሃላንድ ብራዚልን ያሸንፋታል ብላችሁ ታስባላችሁ? ኮመንት ላይ ነገሩን። ስለተከታተላችሁ እናመሰግናለን። ይህ ኳስ ነጋሪ ነበር። ቸር ሰንብቱ።